ሰዎች ውፍረትን ለመቀነስ የሚጠቀሙባቸው በጣም ብዙ መንገዶች አሉ። ከነዚህም መካከል በጣም ብዙ ሰው የሚጠቀመው ምግብን ማኔጅ ማድረግና ስፖርት መስራትን ነው። ስፖርት መስራት እንዳለ ሆኖ ግን በጥናት እንደተረጋገጠው ምግብ በጣም ብዙ ፐርሰንቱን ውፍረት ለመቀነስ ሚና ይጫወታል ማለት ነው። እንግዲህ ምግቡን በማስተካከል አንድ ሰው ውፍረቱን ለመቀነስ ሲያስብ ሙሉ ካርቦሃይድሬት፣ ሹገር ያለባቸው ወይም ስኳር ነገሮችን ሙሉ ለሙሉ እንዲያቆም ሊደረግ ይችላል። ወይም ደግሞ በጣም ከባድ የሚባል ስትሪክት ዳይት እንዲከተል፣ ለምሳሌ እንጀራ ጭራሽ አለመብላት፣ ዳቦም እንዳይበሉ፣ ጀስት ፕሮቲን ያለው ምግብ እንዲበሉ ይደረጋል ማለት ነው። በዚህም ጊዜ እንደምናየው አብዛኛውን ሰው ይሄን ዳይት ይጀምርና ለተወሰነ ጊዜ ራሱ ሲስተካከል ያያል፣ ውፍረቱ ይቀንሳል ምናምን። ግን በዛው መቀጠል ግን በጣም ከባድ ነው። ምክንያቱም ራብም አለ፣ መብላት እየፈለጉም የማይበሉት በጣም ብዙ ነገር አለ። ስለዚህ ወደ ነበሩበት የመመለስ ነገር በጣም ይዘወተራል፣ ይታያል ማለት ነው። አስቡት ግን አንድ ሰው ከምግብ ጋር ጦርነትና ግብ ሳይፈጥር ያለምንም ጭንቀት ከባድ የዳይትን ሩቲንን በየቀኑ ሳይከተልና ምንም አይነት የመራብ ስሜትን ሳይሰማው ውፍረት መቀነስ የሚችል ቢሆንስ? በእርግጥም ይቻላል። ይህ መድኃኒት እንግዲህ ቀጥታ የአእምሮ ክፍላችን ለሰውነታችን እርቦኛል ብሎ መልእክት የሚያስተላልፈውን የአእምሮ ክፍላችን ሄዶ እሱን ነው በቀጥታ የሚያወራው። ስለዚህ ዛሬ ይዤላችሁ የቀረብኩት ዌጎቪ ስለሚባል የውፍረት መቀነሻ መድኃኒት ነው። ይህ መድኃኒት እንግዲህ በጣም የቅርብ ጊዜና በጣም አስገራሚ የሆነ መድኃኒት ነው። አብራችሁን ቆዩ። ዌጎቪ መድኃኒት ሴማግሉታይድ ነው። ዌጎቪ ከመምጣቱ በፊት ኦዜምፒክ የሚባል መድኃኒት ለታይፕ 2 ዲያቤተስ ወይም ደግሞ ለስኳር በሽታ ትሪትመንት ይጠቀሙበት ነበር ማለት ነው። ይህ አፕሩቭድ የሆነው እንደ አውሮፓውያን አቆጣጠር በ2017 ነው። በጥናታቸው ባዩበት ሰዓት ግን ይህ መድኃኒት ሴማግሉታይድ ነው ውፍረትን ለመቀነስ በጣም እንደሚጠቅም ያዩታል ማለት ነው። ስለዚህ እንደ አውሮፓውያን አቆጣጠር በ2021 ዌጎቪ በሚባል ብራንድ ኖቮ ኖርዲስክ በሚባል በዴንማርክ በሚገኝ ካምፓኒ ለውፍረት መቀነሻ መድኃኒት ተብሎ ተሰራ ማለት ነው። ይህ መድኃኒትም ስራውን የሚሰራው ለረጅም ጊዜ የምግብ ፍላጎትን በመቀነስ ነው። ምግብ ፍላጎታችንም የሚቀንሰው የጂኤልፒ1 ሪሴፕተር አጎኒስት ስለሆነ ነው። ይህም ማለት ይህ ጂኤልፒ1 የምንለው ሆርሞን ሲሆን ከበላም በኋላ በአንጀታችን የሚመነጭ ሆርሞን ነው። ይህ ሆርሞን እንግዲህ በተፈጥሮ ስራው ምንድነው? የሰውነታችንን ስኳር መጠን ይቆጣጠራል። ምግብ በልቶ ሲጨርስ እንደጠገበ የሚያውቀው በዚህ ሆርሞን ነው። ምክንያቱም አንድ ሰው ምግብ ሲበላ ይህ ሆርሞን ወደ አእምሯችንና ወደ ጣፊያችን ምግብ ደርሶኛል፣ ስለዚህ የራብ ስሜት ይጥፋ የሚል መልእክትን ይልካል ማለት ነው። በዛ ሰዓት አንድ ሰው እንደጠገበ ያውቃል ማለት ነው። ነገር ግን ይህ የጥጋብ ስሜት የሚሰማን ለትንሽ ደቂቃዎች ብቻ ነው በተፈጥሯችን። ከዛ ይርበናል፣ ድጋሚ ምግብ እንበላለን፣ ይሄ ስሜት ይሰማናል፣ ድጋሚ ይርበናል፣ ከትንሽ ደቂቃ በኋላ ድጋሚ እንበላለን ማለት ነው። ምክንያቱም ይህ ጂኤልፒ የሚባል ሆርሞን ዲዲፒ4 በሚባል ኢንዛይም ዲስትሮይ ስለሚደረግ ወይም ስለሚጠፋ። ስለዚህ ይህ ዌጎቪ የሚባል ዘመናዊ መድኃኒት የሚሰራው የጂኤልፒ ሆርሞንን ስራ ቢሆንም ጂኤልፒ በተፈጥሮ በጣም ለትንሽ ደቂቃዎች ነው የመጥገብ ስሜት እንዲሰማን የሚያደርገው። ይህ መድኃኒት ግን እስከ 7 ቀን አንድ ሰው የጥጋብ ስሜት እንዲሰማው ያደርጋል። ይህ መድኃኒት በሳምንት አንዴ ሆድ ላይ፣ ጭን ላይ ወይም እጅ ላይ የሚወጋ ሲሆን ባወራናቸው መንገዶች የምግብ ፍላጎታችን በጣም የሚቀንስ ነው። ስለዚህ አንድ ሰው ይህን መድኃኒት ሲወጋ ሳምንቱ ሙሉ የጥጋብ ስሜት ነው የሚሰማው፣ በላም አልበላም። ይህ ሲባል ግን ምንም አይነት ምግብ አይበሉም ማለት ሳይሆን ካርቦሃይድሬት ቀንሰው በጣም ትንሽ ነገሮችን መብላት ይችላሉ፣ እንዲበሉም ይመከራል። ከዛ ሌላ ለየት የሚያደርገው ደግሞ ይህን መርፌ የተወጋ ሰው ምግብ የማይበላ ከሆነ ይህ መድኃኒት በውስጥ ያለውን የሰውነታችን
የሰውነታችን ግሉኮስ ወይም ደግሞ የስኳር መጠን በደንብ እየተቆጣጠረ በውስጡ በአንድ ሰው በወፍራም በሆነ ሰው የሚገኘውን የስብ ክምችት እንዲጠቀምበት ያደርጋል ማለት ነው። ይህ ደግሞ በጣም አስገራሚ ነው። ስለዚህ በዛ መንገድ ውፍረትን ይቀንሳል ማለት ነው። ሌላው የልብ ህመም ውፍረት ጋር ተያይዞ የሚመጣ አንድ ችግር ስለሆነ ለልብ ህመምም እንደ ትሪትመንት ይጠቀሙበታል። ይህ መድኃኒት እንግዲህ በጣም ውጤታማ የሆነ መድኃኒት ሲሆን በአመት ውስጥ ከ1 ቢሊዮን ዶላር በላይ ገቢ ያስገኛል ማለት ነው። ለበለጠ ለውጥ ደግሞ ከስፖርት ጋርና የጣፋጭ ነገሮችን ወይም በጣም ካሎሪ የበዛባቸው ምግቦችን በመቀነስ እነዚህን አብሮ ኮምባይን በማድረግ ይታዘዛል ማለት ነው። ከዚህ የበለጠ ለውጥ እንዲያገኙ ማለት ነው። ይህ መድኃኒት እንግዲህ ለነፍሰ ጡር እናቶች፣ ጡት ለሚያጠቡ እናቶች፣ ታይሮይድ ካንሰር ላለባቸው፣ ታይፕ 2 ዲያቤተስ ወይም ደግሞ ስኳር በሽታ ላለባቸው በጭራሽ አይመከርም ማለት ነው። ስለ መድኃኒቶች አስገራሚና አስደናቂ ነገሮችን ለመስማት ይህንን ቻናል ሰብስክራይብ ማድረግ አይርሱ።